በዛሬው ቪዲዮ አንድ ፕሮፌሽናል የሆነ የሊንክድን ፕሮፋይል እንዴት መክፈት እንደምንችል አሳያችኋለሁ። ስለዚህ ቀጥታ ወደ ቪዲዮ። ስለዚህ በመጀመሪያ አንድ ፕሮፌሽናል ሊንክድን ፕሮፋይል ምን ማካተት አለበት የሚለውን እናያለን። ስለዚህ የመጀመሪያው የሚሆነው ፕሮፌሽናል ፕሮፋይል ፎቶ ነው። ስለዚህ እኛም ፕሮፌሽናል የሚያስመስለን ኒት የሆነ ፕሮፋይል ፎቶ ያስፈልገናል ማለት ነው። ሄድ ሾት ነው የሚሆነው፣ ከወገብ ወደ ላይ ነው የሚሆነው። እንደዚህ አይነት ፎቶ ያስፈልገናል። ሁለተኛው ደግሞ ታይትላችን ወሳኝ ነው። ታይትላችን ብቻ መጻፍ ሳይሆን በምንሰራው ስራ ለድርጅቶች ምን አይነት ውጤት ልናመጣ እንችላለን የሚለውንም የሚያሳይ ሄድላይን ሊኖረን ይገባል ማለት ነው። ያው በኋላ ማሳያቸው ይሆናል። ሶስተኛው ደግሞ ከስተም ፕሮፋይል ባነር ነው። ባነር ማለት ይህ ምስሉ ላይ የምታዩት ነው። ስለዚህ ስማችን እና የምንሰራውን ስራ በግልጽ የሚያሳይ ፕሮፋይል ባነር ያስፈልገናል። ከዛ ቀጥሎ አባውት ሚ ሴክሽን ላይ የምንሰራቸውን ስራዎች ስኪላችንን ለምናመጣው ላለው ችግር የምንሰጠው መፍትሄ ለድርጅቶች ለምንሰራላቸው ሰዎች ምን አይነት ሶሉሽን ልንሰጥ እንችላለን የሚለውን ሰርቪሳችንንም በደንብ የያዘ ኳሊቲያችን የሚገልጽ አባውት ሚ ሴክሽን ሊኖረን ይገባል። ቀጣይ አምስተኛ ላይ ምንድነው የሚኖረን? ኤክስፔሪየንስ ሴክሽን ላይ ከዚህ በፊት የሰራናቸውን ስራዎች ምን ስራዎች እንደሰራና በስራው ምን ችግሮችን እንደፈታን የሚያሳይ ኤክስፔሪየንስ ሴክሽን ቢኖረን ጥሩ ነው። ግዴታ ባይኖረንም ግን እንዳለን አድርገን ራሱ መጻፍ እንችላለን ማለት ነው። ቀጣይ ፊቸርድ ሴክሽን ነው የሚሆነው። እሱ ደግሞ ስራችን ፖርትፎሊዮ ምናምን የምናስቀምጥበት ቦታ ነው። ስኪልስ ኤንድ ኢንዶርስመንት ያለን ስኪሎች በሙሉ የምንጽፍበት ሴክሽን ይሆናል ማለት ነው። ኢንዶርስመንት ወይ ሪኮመንዴሽንስ የሚለው ደግሞ እኛ ከዚህ በፊት ያሰሩን ሰዎች ወይ ጓደኛ ሊሆን ይችላል ስለኛ የሚመሰክሩበት ቴስቲሞኒያል ሴክሽን ነው። ከዛ የትምህርት ዝግጅታችንን እናስገባለን። መጨረሻ ላይ ከስተም ዩአርኤል እንሰራለን ማለት ነው። ሊንክድን እንደከፈትን የሚሰጠን ዩአርኤል ወይም ሊንካችንን በራሳችን ስም እንዲሆን ከስተማይዝ እናደርጋለን ማለት ነው። ይህንን ሁሉ የምንጽፈው ቻትጂፒቲን ተጠቅመን ይሆናል። አሁን አንድ የግራፊክስ ዲዛይነር እንዴት ሊንክድን ፕሮፋይል መክፈት እንደሚችል እናያለን። ቻትጂፒቲ ላይ ቀጥታ ከሄድን በኋላ ግራፊክስ ዲዛይነር ነኝ፣ ሊንክድን ኤስ ኦፕቲማይዝድ የሆነ ሊንክድን ፕሮፋይል ሄድላይን እና አባውት ሚ ሴክሽን ኤክስፔሪየንስ ኤንድ ስኪልስ ጻፍልን እንለዋለን ማለት ነው። ቻትጂፒቲ ሁሉንም ይጽፍልናል። ፕሮምፕቱን ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ቻናሌም ላይ ታገኙታላችሁ። እንደምታዩት ቻትጂፒቲ ሊንክድን ሄድላይን፣ አባውት ሚ ሴክሽን እና ተፈላጊ የሆኑ የግራፊክስ ዲዛይን ስኪሎችን ሳይቀር ጽፎልናል። ቀጣይ የሊንክድን ባነራችን ምን መምሰል እንዳለበት ራሱ ቻትጂፒቲ ላይ አይዲያ ስጠኝ ስንለው ኢሜጃችን ምን መምሰል እንዳለበት አይዲያ ይሰጠናል። እሱን አይዲያ ይዘን በራሳችንም ማድረግ እንችላለን። ካንቫ ላይ ሄደን ሊንክድን ባነር ብለን ሰርች ስናደርግ ፎርማቶች ይመጡልናል። ለዛ ላይ ስማችንን እና የምንሰራቸውን ነገሮች ኤዲት አድርገን ማስገባት እና ዳውንሎድ ማድረግ እንችላለን። አሁን አንድ የግራፊክስ ዲዛይን ሊንክድን ፕሮፋይል ከፍተን እናያለን። በአፑ ቢሆን ጥሩ ነው። እኔ በክሮም ነው ማሳያችሁ። linkedin.com/signup ብለን ስንከፍት እንደዚህ አይነት ፊቸር ያመጣልን። ስለዚህ ስማችን እናስገባና አግሪ ቱ ጆይን እንለዋለን። ሴኩሪቲ ቬሪፊኬሽን ነው የሚጠይቀው። እሱንም ፐዝሎቹን እንደሚለን ካስተካከልን በኋላ ሎኬሽናችሁን አስገቡ ይላል። ሎኬሽናችንን እናስገባለን። ከዛ በኋላ ሞስት ሪሰንት ኤክስፔሪየንስ ነው የሚጠይቀን። ተማሪ ከሆን ተማሪ የምትለው እናብራለን። ካልሆንን ግን ኦፍ አድርገን፣ አሁን በእኔ ኬስ ተማሪ ስላልሆንኩኝ እሷን ኦፍ ሳረጋት ሞስት ሪሰንት ጆብ አስገባ ይለኛል። ፍሪላንስ ኮፒራይተር ነኝ። ፍሪላንስ ኮፒራይተር ብዬ አስገባለሁ። ከዛ የሰራበትን ካምፓኒ ነው የሚለው። እኔ ፍሪላንስ ሆኜ ነው የሰራው። ስለዚህ ፍሪላንስ ሰልፍ ኤምፕሎይድ የሚለውን እመርጥለትና ኔክስት እለዋለሁ። 6 ዲጂት የኮንፈርሜሽን ኮድ ወደ ኢሜል ይልካል። እሱን አስገባለታለሁ። ኔክስት ስል አር ዩ ሉኪንግ ፎር አ ጆብ ራይት ናው ይላል። ይህንን አሁንም በኋላ መሙላት ይቻላል። ለአሁኑ ስኪፕ ማለት ይቻላል ወይም መሙላት ትችላላችሁ። ከዛ በኋላ ፊኒሽ ስንለው ቀጥታ ይከፍትልናል ማለት ነው። ሊንክድን አካውንታችን ሲከፍት ፊቸሩ ይህንን ነው የሚመስለው። ስለዚህ መጀመሪያ ላይ እቺ ምልክቱ ላይ የምታዩት
ሊንክድን ከቨር የምናስገባበት ቦታ ነው። ክሊክ አድርገን የሰራነውን ከቨር እናስገባት እንችላለን። ሁለተኛ ላይ አድ ፎቶ የሚለው ፕሮፋይላችን የምናስገባበት ሴክሽን ነው። ስለዚህ ፕሮፋይል ለማስገባት አድ ፎቶ የሚለውን ክሊክ ስናደርግ ወደ ጋለሪያችን ይወስደናል። ስለዚህ የምንፈልገውን ፎቶ ልክ እንደዚህ ከጋለሪያችን መርጠን እናስገባለን ማለት ነው። ከዛ በኋላ ቻትጂፒቲ የሰጠንን ኢንፎርሜሽን አንድ ባንድ እናስገባለን። የፔንስል ምልክቷን ስትጫኑ ሊንክድን ሄድላይናችንን እና አድሬሳችንን ልናስገባበት ሴክሽን ይመጣልናል። እንደምታዩት ስሜን አስገብቻለሁ። እቺ የምታዩት ሄድላይን የምትለው ቻትጂፒቲ ሰርቶልናል ቅድም። ስለዚህ ቻትጂፒቲ ላይ ሄደን ሊንክድን ሄድላይናችንን ኮፒ እናደርግና ተመልሰን ሊንክድን ላይ ፔስት እናደርጋለን። ከዛ ታች ኢንዱስትሪ የሚለው ላይ ሄደን ኢንዱስትሪ ክሊክ ስናደርገው ስለዚህ እኛ የምንሰራበትን ኢንዱስትሪ እንድንመርጥ ይጠይቀናል። እኔ የምሰራው ማርኬቲንግ ወይም አድቨርታይዚንግ ላይ ስለሆነ አድቨርታይዚንግ ሰርቪስ የሚለውን እመርጥለታለሁ። ስለዚህ አድቨርታይዚንግ ሰርቪስ ይሆናል ማለት ነው። ኢንዱስትሪያችን እንደምንሰራው የስራ አይነት እዚሁ ስንጽፍለት ራሱ ሊንክድን ስለሚያመጣልን መምረጥ እንችላለን። ከዛ ከረንት ሪጅን ይላል። አድሬሳችንንም ከስር እንደምታዩት ኢትዮጵያ ወይስ ጎጃም ብየዋለሁ እኔ። አድሬሱን በዚህ መልኩ ከሰራን በኋላ ሊንክድን ሄድላይን ሴክሽናችንን ጨርሰናል ማለት ነው። ቀጣይ የሚሆነው አባውት ሴክሽን ነው። ስለዚህ የምታዩትን አድ ሰመር የሚለውን ክሊክ አድርገን አባውት ሴክሽንን ራሱ ቻትጂፒቲ ላይ ጽፎልናል። ስለዚህ ቻትጂፒቲ ላይ ሄደን አባውት ሚ ሴክሽን የሚለውን በሙሉ ኮፒ ካደረግን በኋላ ድጋሚ ሊንክድን ላይ ተመልሰን አባውት ሚ ሴክሽናችንን ፔስት እናደርጋለን። በዚህ መልኩ አባውት ሚ ሴክሽን ጨረስን ማለት ነው። ከዛ ፊቸርድ ሴክሽን ነው። ፊቸርድ ሴክሽንም አድ ፊቸርድ ሴክሽን ስንለው ከዚህ በፊት የሰራናቸውን ስራዎች በፎቶ ወይ ዶክመንት ሊሆን ይችላል ወይ ደግሞ የፖርትፎሊዮ ሊንክም ካለን ሊንኩንም እናስገባለታለን። ይህንንም ጨረስን እንቀጥላለን። ቀጣይ የኤክስፔሪንስ ሴክሽን ነው። ኤክስፔሪንሳችንን ቻትጂፒቲም ጽፎልናል። ሙሉ ፕሮምፕቱን ቴሌግራም ቻናል ላይ ታገኙታላችሁ። ስለዚህ ኤክስፔሪንስ ለማስገባት የፔንስል ምልክቷን ክሊክ ካደረግን በኋላ ካምፕኒ ይላል። ታይትል የሰራንበት ታይትል ካምፓኒውን፣ ከዛ ደግሞ የሰራንበትን አመት ከዚህ እስከዚህ አመት እሱ እናስገባለን። የስራችን ዲስክሪፕሽን እሱንም ቻትጂፒቲ ጽፎልናል። ዲስክሪፕሽኑንም ኮፒ ፔስት እናደርጋለን። እዚህ ለእኔ ፍሪላንስ ሰልፍ ኤምፕሎይድ ነው ያልኩት። ከዛ ፍሪላንስ ኮፒራይተር ታይትል ብያለሁ። ዓመተ ምህረት ከ2025 ክሊክ ያደረግን መንዙንም እዚህ እንመርጣለን። ፕሬዘንት ድረስ ከሰራን እሱንም እናስገባለን። ለዚህ ኤክስፔሪንስ ሴክሽናችን እዚሁ ቻትጂፒቲ ጽፎልናል። እሱን ቀደም ምሳሌው ላይ አሳይቻችኋለሁ። እሱን ኮፒ ፔስት እናደርጋለን። ሙሉ የምታዩትን ፕሮምፕት ቴሌግራም ቻናል ላይ አስቀምጬላችኋለሁ። ፕሮምፕቱን ከዛ ኮፒ አድርጋችሁ የምትፈልጉትን ስራ፣ እኔ ፍሪላንስ ኮፒራይተር ነው ያልኩት፣ ሌላ ስራ ሊሆን ይችላል፣ ስሟን ብቻ መቀየር ነው። ሙሉን ቻትጂፒቲ ይሰራልናል ማለት ነው። ስለዚህ ኤክስፔሪንስ ሴክሽናችን ይሄ ነው። ሙሉን ኮፒ አድርጌ ፍሪላንስ ግራፊክስ ዲዛይነር ነው የሰራሁት። ሙሉ እንደዚህ ኮፒ ያደርጋለሁ። ከዛ ተመልሰን ዲስክሪፕሽን ቦታው ላይ እናስቀምጣለን ማለት ነው። ታይትሉን መጀመሪያ ላይ አስቀምጠን ሌላውን ዲስክሪፕሽን ላይ ፔስት እናደርገዋለን። ኔክስት የሚሆነው ኤጁኬሽን ሴክሽን ነው። ስለዚህ ትንሽ ስክሮል ካደረግን በኋላ አድ ኤጁኬሽን የሚለውን ክሊክ እናደርጋለን። ከዛ የተማርንበትን ዩኒቨርሲቲ፣ የትምህርት ደረጃችንን፣ ያጠናነውን ትምህርት፣ ግሬዳችንን ሳይቀር አንድ ባንድ እናስገባለታለን። አሁን ለምሳሌ ዲግሪ የሚለውን ክሊክ አድርገን እንዴት ማስገባት እንደምንችል ላሳያችሁ። ክሊክ ካደረግን በኋላ ለምሳሌ ባችለርስ ዲግሪ ከሆነ ያለን ገና ቢ ብለን ስንጽፍለት ራሱ ሊንክድን ያመጣልናል። ከዛ ባችለርስ ዲግሪ የሚለውን ክሊክ እናደርጋለን። ቀጣይ ፊልድ ኦፍ ስተዲ የሚለውን ክሊክ አድርገን እኔ ማርኬቲንግ ነው የምፈልገው፣ ስለዚህ ማርኬቲንግ ብዬ ስጽፍ ማርኬቲንግን ያመጣልኛል። ክሊክ አድርጌ ያስገባለሁ። ከዛ ግሬድ እናስገባለን። የተማርንበትን እና የተመረቅንበትን ዓመተ ምህረት እናስገባለን። ከዛ ምን እንደተማር ዲስክሪፕሽኑን ከታች እንጽፍለታለን። እሱንም ቻትጂፒቲ ይጽፍልናል። አሁን አድ ስኪልስ ብለን ስኪላችንን አንድ ባንድ እናስገባለታለን። ስኪል ሴክሽን ራሱ ቻትጂፒቲ ቅድም ጽፎልናል። ስለዚህ ቻትጂፒቲ ላይ ሄደን አንድ ባንድ ስኪል ሴክሽን ላይ ያለውን እናስገባለን። ግራፊክስ ዲዛይን ላይ ይሄ ነው ቻትጂፒቲ የሰጠኝ ስኪል ለግራፊክስ ዲዛይን። ግራፊክስ ዲዛይን ስኪሎቼን አስገባለሁ ማለት ነው። ምሳሌ ፊግማ አለ። ፊግማ ብዬ ስጽፍ ይመጣልኛል። ክሊክ አደርጋለሁ። ቀጣይ የግራፊክስ ዲዛይን ቱሎችን በሙሉ ማስገባት ይቻላል።
ግራፊክስ ዲዛይን ስል ይህም ስኪል ስለሆነ ክሊክ አደርጋለሁ። የመደመር ምልክቷን ስጫን ያስገባልኛል። ለዚህ ቻትጂፒቲ የሰጠኝን ስኪል አንድ ባንድ በዚህ መልኩ ሰርች ባሩ ላይ የተጻፍኩ የመደመር ምልክቷን ክሊክ እያደረኩ ስኪሌንም አድ አደርጋለሁ። ቀጣይና የመጨረሻው የሚሆነው የሊንክድን ሊንካችንን እሱን ከስተማይዝ ማድረግ ነው። ሊንክድን እንደከፈትን የሚሰጠን ረጅም ሊንክ ነው። ስራ ስናፈላልግ የሊንክድን ሊንካችሁን ስጡኝ ሲባል በስማችን ቢሆን ከስተማይዝድ ቢሆን በጣም አሪፍ ነው። ለዚህ እሱን አሁን እንዴት ከስተማይዝ ማድረግ እንደምንችል አሳያችኋለሁ። ስክሮል አድርገን መጨረሻው አካባቢ እንደምታዩት ኮንታክት የሚለው ስር የፔንስል ምልክቷን ስንጫን ኢንፎችን ያመጣልናል። የምታዩትን ምልክት ስትጫኑ ወደ ፕሮፋይላችን ከስተማይዝ ወደምናደርግበት ሴክሽን ይወስደዋል። ስለዚህ ኤዲት ዮር ከስተም ዩአርኤል ነው የሚለው። ስለዚህ የምታዩት ቦታ ላይ ክሊክ አደረግን በኋላ የምንፈልገውን ስም መጻፍ እንችላለን። ከተያዘ ተይዟል አስተካክሉ ይለናል። ካልሆነ ግን ልክ እንደ ቴሌግራም ዩዘር ኔም ነው። ስሙን ጽፈን የምንፈልገውን ስናገኝ ሴቭ እንለዋለን። አሁን ለእኔ ዩአርኤሉ ኖት አቫይላብል ነው የሚለው። ስለዚህ ሌላ ዩአርኤል ልክ እንደዚህ ቼክ እያደረኩኝ የሚሰራ ዩአርኤል እስካገኝ ድረስ እየሞከርኩ ከስተማይዝ አደርጋለሁ። አሁን ደግሞ ዴሞግራፊክ ኢንፎችንን እናስተካክላለን። ጾታ፣ ዲስኤቢሊቲ ካለብን የለብንም አለብን የሚለውን የፕሮፋይል ምልክት ተጭነን ከዛ ሴቲንጉን ከተጫንን በኋላ አካውንት ፕሪፈረንስ የሚለውን ስር እንገባለን። ከዛ እንደምታዩት ፐርሰናል ዴሞግራፊክ ኢንፎርሜሽን ይላል። እሱን ክሊክ አድርገን ጾታችንን እናስተካክላለን። ዲስኤቢሊቲ የሚለው ሴክሽን ስር ደግሞ ዲስኤብል ነን አይደለንም የሚለውንም እሱንም ካስተካከልን በኋላ እኔ ያው ኖ አይ ዶንት ሃቭ ዲስኤቢሊቲ ብየዋለሁ። ከዛ አግሪ ኤንድ ሴቭ ብለን ሙሉ አካውንታችንን ጨረስን ማለት ነው። የሊንክድን ፕሮፋይላችን ይሄን ይመስላል። አካውንታችን ይሄን ይመስላል ማለት ነው። ሙሉ ፕሮምፕቱን ከፈለጋችሁ ዲስክሪፕሽን ስርም አለ። ቴሌግራም ቻናልም ላይ ታገኙታላችሁ። ሀሳብ አስተያየት ካላችሁ ኮሜንት ስር ጻፉልኝ። ቴንኪዩ